ማን ናስቲ ታምሩ ይኖራል እንዴ? ይኖራል። እስቲ ጥራልኝ። ታምሩና ማን እንደ ሰላም ነው? እንደው ልትጠበጠብብኝ ነው እንዴ? አንተ ምቾን ሰው ይመጣ ታምሩ እንደው ባለፈው እኮ ትዳር ፈልጋለሁ እናት ዛሬ እኮ አንዱ አባሳጭታኝ ባርባሬ ፍጭ ብላ ሰጣችኝ ምጥምጣ ነው። እሺ እነ ለማታ ያዙኝ ለቀቁኝ እንዴ ሽሮ እንዳሰጣችኝ ራሳችሁ እንዴ በቃ በዚህ አይነት ስንታናት ሰው መጣል መሰለ እንዴ ደም እኮ ታክ ነው ምለው በዚህ አይነትማ ጨጓራ አይፈጭማ እዚህ ወፍጮ ስላለ እሱ ችግር የለም ግን ያው ብዙ ሰው ያጋጥማል ማለት ግማሹ ተናዶ ይመጣል ግማሹ ተበሳጭቶ ይመጣል ግማሹ አድሮ ይመጣል ግማሹ አድሮ ይመጣል እሺ ለማንኛውም ሌላ ቦታ ታምሩዬ አሁን የመጣሁት የመጣው በትራንስፖርት ነው አውቃለሁ ግን ምንድነው ሐሳብ ከዚህ ሁሉ ጭንቅ ልገላገልክ የምስራች ቦሎቄ ብላ ታምሩ ካልጠፋ ነገር ቦሎቄ ብላ ትለኛል እንዴት ያለሽ ቆንጆ ልጅ አግኝቼልሃለሁ ቦሎቄ ነቴ ነው ይኸውልህ ታምሩ ልጅቷ የምትፈልገው አርቲስት ስለሆነ አሁን ባኔ እንደዚህ መሆን እኮ ስንቶቹ ናቸው ማባሳጩ ኢትዮጵያ ውስጥ ከመኖር አንዳንድ አዲስ አበባ መኖር ይሻላል እውነትም ይሻላል እና ይኸውልህ ታምሩዬ ምን መሰለሽ ቆንጆ ልቅም ያለሽ ቆንጆ ልጅ መሰለች እና ለቃሜ ልጅ አልፈልግም ለቃሜ አይደለችም ልቅም ያለች ቆሻሻዋ ሁሉ የተመረጠ ቆንጆ እንዴ ስትያት ራሱ ብሉይ ነው የምትለው ማንጎ ማለት ማንጎ በቃ ትግጣት አለ እውነቴን ነው የምልህ በገንዘብ ብትል በምን ጋጥ ነው የምታረጋው ስለዚህ ከሷ ልጅ ጋር አስተዋውቅ እና ደስ ይለኛል ግን ይኸውልህ ታምሩ ችግር አለ አንድ ችግር ልጅቷ የምትፈልገው አርቲስት ነው እና አርቲስት ነኝ ማለት ነው ሽምጠጥ ይኸው ከዛ አርቲስት ነኝ ምን መናገር የለም ምንም እንዳለ ለምጠይቀኝ ጥያቄውላ አርቲስት ነኝ ደህና ነው አርቲስት ነኝ እንደሱ አይደለም ደህና ነው ስትልማ እንደ አርቲስት ሆነ ነው የምታዋራው እሺ ተግባባን አይደል ስለዚህ ነገ 4 ሰዓት ይመችሃል ነገ 4 ሰዓት እንኳን የምሄድበት ቦታ ስለሌለኝ ይመቸኛል እኔ ደግሞ አይመቸኝም ልትለኝ መስሎኝ እዚህ ጸጥ ልልልህ ነበር ለአንተ አንተማ ገደልም ና ብትለኝ ገደሉን ካል አልመጣም ግን እመጣለሁ ሌላ የትም ና ብትለኝ ለአንተ እሺ ታምሩዬ በቃ ሰፈር የት ነበር ሰፈር እዚህ 22 ምኑ ጋር ሜክሲኮ ጋር አይ ታምሩ ጫታ እኮ ትችያለሽ ታምሩ በቃ አንተ እኮ ወሬኛ ነህ ሂድ በቃ እስቲ እንደዚህ በየ3 ደቂቃ እየመጣ ጠይቀኝ እሺ ታምሩ አደራ እንዳትቆይ ታዲያ ይግቡ አንተ ምቾን ከደላላ እኮ ነኝ እንደት ነው ወፍጮ ቤት እኮ አይደለም የቀጠርኩ እንዲሆነ ትመጣለህ እንዴ ታዲያ ምን ልልበስ እንዴ ልጅቷን ልታገባት እንጂ እኮ ልታስፈጫት አይደለም የመጣው ሚኒ ቁጭ ትርስ ምንድን ነው አንተ አንዴ ሰው አንዴ ቁጭ በል የምትለው ምን አላሰውዬ ነው አሮንጋዴ ነህ እንደ ባትርፍ ሰዓት እና ከዚህ ልብስ ይሄ እኮ የተከበረ ቢሮ ነው ታዲያ ነማች የተከበረ ቢሮ ነው አልኩ ምን አላሰውነ እና ከነዚህ ልብስ ዝፍዝፍ ትላለህ ምን ይኸውልህ ለማንኛውም አሁን ሰዓት የለኝም በጭቅጭቅ ጊዜ አንገት ታዲያ ሰዓት ከሌለ ጋስታ ሰራ እንዳመመኝ ነግሬሃለሁ አይደል ተሽሎ ያውቃል እንደ ይሻለኛል ያው ኩላሊት ጠጠር ይዞኝ ልሞት ነው ታዲያ ለምን ጠጠሩን አንደኛ ጋር አምጥታ አታስፈጨውም ስጠጥር እኮ አየህ እንካር ነው የምሆነው የሚፈጭ ነገር ይፍጭ እስቲ ወፍጮ ቤቱን ተወው አሁን የምናወራው እኮ ስለ ጋብቻ ነው አዎ ግን በሰዓት ወስጄ ማስፈጨው ነገር የለም የመጣህበትን ጉዳይ ታውቃለህ አይደል ያባላፈው ያልከው የሴቷ ጉዳይ ነው አይደል እንደ ጠራው እሱንም ማስተዋወስ አንድ ነገር ነው ገባኝ ይኸውልህ ልጅቷ ሀብታም ነች በጣም ሀብታም ነች እስኪ ራሴ ልሞት ባይ ለምን ይሞታለሁ አንተ በመታገበው ነው መሞት አለብኝ ልጅቷ ስለ በርበሬ ምን አልታውቃለች የማራቆ በርበሬ አለ የማስንቆ በርበሬ አለ ስንት ነገር አለ ሙያ የሌላት ሴት ጋር አግብቼ እኔ እሷን ላሳ ሊንከባከብ ነው ወይስ ለራሴ በራሷ ልክ ነህ አልተሳሳትክም አይ በቃ ልጅቷ እንደዛ ሀብታም ነች ስትል እንትን አላችሁ እንዴ ቧንቧ ምናምን አላችሁ የሌላት ነገር የለም ዋና ነገር ደግሞ እኔ ከልጅቷ የምፈልገው ብሯን አይደለም ገንዘቧን ነው እንጂ ብሯ ምን አረጋግኛል ጥሩ እሺ ስለ ልጅቷ ማንነት ከዚህ በፊት አውርተናል በደንብ ማለትም እኔም ማየውን ከልጅቷ ዲስፕሊኗ አምፕሲሊኗ ላሰው ያላት አመላካካት ገባ የሰው ልጅ እኮ መጀመሪያ ዝንጀሮ ነበር ቀጥል ታሪክን ልተርክልኝ ነው
ከዝንጀሮ እስከ ሰው እንዴት እንደመጣ ልታወራ ነው? ባከሰብ ልጅ የመጣው ከዝንጀሮ ነው ይባላል እንጂ ከወፍጮ ቤት ነው ማለት ነው። ይኸውልህ ታምሩ እኔ እኮ ከሌላው ሰው ለይቼ አንተን የመረጥኩ እጪ ጸጉር ለጸጉር ስል ነው አርቲስት ትመስላለህ ብዬ ስላስብ እናንተ ማስታለል ነው እንደዚህ ጸጉሬ ጸጉሬን እኮ ባስን መከራ ነው ሳደኩኝ። ልክ ነው ይገባኛል። ለሱ አሁን እኮ ካሳ ነው ያሳደክበትን ካሳ ነው። አዎ ጸጉሬን አሳደኩ ራሴ ነኝ ያሳደኩ ካሳ ነው ህይወት ውስጥ ምን አገባ አንተ ካሳ የምትለው ነገር ከዛሬ ጀምሮ በል ስርዓት ኑር እንጂ። ይኸውልህ ለማንኛውም አንተም እንደ አርቲስት መሆን አለብህ። ሆናለሁ ድብና አድርገህ እንዴት እስቲ ጥብስቅ አድርገህ ነው መሆን። ይኸውልህ አርቲስት ስል እንዲቀላል ነገር አይደለም ታምሩ። እንደ አርቲስት ነው የምታናግራት። በጣም ራስህን ኮፈስ አድርገህ እንደ አርቲስት። ስንትና ስንት ቴሌቪዥን ሰርቻለሁ እላታለሁ። እኔ ምን ፈልገው ጥሩ እሷ ልጠይቅህ ስለምትችል ምን ሰርተሃል ልትልህ ስለምትችል ብዙ ፊልም ሰርቻለሁ እላለሁ። ግን እንትን ነው ስክራች ነው ሲዲው። ይኸውልህ ለማንኛውም ታምሩ አሁን እንደዚህ ለብሰህ አርቲስት አትመስልም። እመስላለሁ አትመስልም። እኔ ነኝ የማውቀው አንተ ነህ። ይኸው አንድ ያፋታሁት ሙሽራ ሚስቱ እሳት ስለሆነችበት ከሷ ጋር በመፋታቱ ተደስቶ የሰጠኝ አንድ ሱፍ አለ። እሱ እሳት ምን አደረገለት? ሚስቱ እሳት ሆነችበት ነው ማለት። ልጅቷ አሁን መምጫዋ እሳት ደርሷል። ለማንኛውም ታምሩ ጊታር ምንድነው? ሰውየውን ትቶ ልብሱ ጋርና ዝም እንደ ይሆናል መሆኑ ነው። ኮራላሉ እንደውም አናናግራትም ሁላ አናናግራት ማለት ነው። ኮራ በል ስለ አርቲስት መሰል ገባ ባፌ ኮራ አይደለም እንደዚህ ኮራ ይግቡ። ሃይ እንትን እኮ ነው ያው ይማርሽ ያው እዚህ ቤት የሚመጣው ልጅ ከተራ ሶስት ከላይ ከአውሮፕላን አብራሪ እስከ መቃብር ቆፋሪ የማይመጣ የለም እዚህ ቤት። አይዞሽ ያ ሁሉ ሲደማመር ነው እንደዚህ አይነት ሽታ ይባላል። ምንድነው? ሰላም ነው። እንትን ልንፋ ፊሊት የሆነ ነገር ሸተተሽ ፋስተሽ የሆነ ምን በስ ሚል ቲያትር አይቶ ማለት ነው። እዛ ላይ የሆነ ዲያሎግ እንዲህ ብዬ ነበር ሊልሽ ፈልጎ እንዴት ነሽ ጠፋሽ እኮ ያው ባልሽው መሰረት ታምሩ ማለት እሱ ነው። እኔ ነኝ ማሂ ማለት እኔ ነኝ። ለምን ሆንሽ ማለት ጥሩ ነች ታውቃታለህ? አዎ ባንኛ ወፍጮ ቤት ትመጣ ነው። አይታሜ እንደው እዚህ ጋር እኮ ቅድም ስትመጪ አንገባኝ ምን ወፍጮ ቤት የሚል ቲያትር ሰርቶ እዛ ላይ ያለችውን ሴት ትመስላለች። እዛ ሰርቻለሁ ወፍጮ ቤት የሚል ሰርቻለሁ ሰርቷል። ጤፍ ሆኜ ሰርቻለሁ። ጤፍ ያልሰራውን በቆሎ ነው ጤፍ፣ ማሽላ፣ ዘንጋዳ ሁሉንም ሰርቷል። ማሽላ እና አልወድም። ሁሌ ሰው ሲያመጣ እዛ እኔ አልወድም። ታምዬ አትወድም? አይወድም። እኔን አላወቀችኝም። አላወቀችም። እሷንም አላወቃትም እንዴ? ወፍጮ ቤት ትመጣ አይታምሩ ያስታውሳል እኮ ወፍጮ ቤት የሚል ቲያትር ላይ አንድ ጊዜ ጠርቶኝ አንቺን የምትመስል ልጅ አሳይቶኝ ነበር። የምትመስል ልጅ እዛ ወፍጮ ቤት ምለው ላይ እኔ ባቀላኝ ሰርቻለሁ። ያልሰራው ነገር የለም። ሌላ ያው እዛው የወፍጮ ቤት ስራ እሰራለሁ። በተረፈ እዚህ ደግሞ ፊልም እሰራለሁ። ፊልም ያው ብዙ ነገር እሰራለሁ። ድራማውን እንደውም በቅርብ አሁን እየጀመርነው እዛ የምናስፈጨዋለን ማለትም ድራማ አሁን እዛ ድራማ ላይ እሱም እንደውም አንቺም ሳይሽ ዳስ ስላልሽኝ ገና ወደፊት እንራመዳለን። ልክ ነው። ወንፊቱ የሚል ቲያትር ስለሰራ ነው ያው ወፍጮ ቤት ብዙ የሚሆነው። እንደውም የሆነ ነገር እሺ አክስቴን ልጅ አትመስይም። ብትመሳሰሉ አሪፍ ነው። እሷም ቆንጆ ነች። እንትና አትመስልም? ያቺ እዛ ቲያትር ላይ የሰራችው አትመስልም። እሷማ ትመስላለች በጣም ነው ደግሞ ቁመቷ። ያው እንግዲህ እንዳልኩሽ ጸጉሯ ታምዬ አንድ አባቷ
አማላካካቷ ለሱ ልጅ ያላት ነገር ውስጧ ቴንክ ዩ ሻውን ሰከ አረም ችግር ነው ያው እንግዲህ ጨረስን ይመስላል ሌላውን ከሱ ጋር ብታወሩ ደጅ ሻይ ቡና እያላችሁ ምናምን እኔ ቡና አልወድ ችግር የለውም ወተት ይመጣ እርግጠኛ ነኝ እውነት ሻይ ቡና ለምን አንልም ይሄው ማለት ሻይ ቡና እንበል እንዴ ሻይ ቡና እንበል ምሳ ሻይ ቡና እንበል ቀልደኛ እኮ ነው ታምሩ ቀልደኛ ሚል ቲያትር ምናምን ሰርቶ ከዝባበት ባስማ እንትን ማካቶም ጨምረባት ብዙ ሰርቻለሁ ኦኬ ርዕሶች ግን በጣም ከቡና ከሻይ ከወፍ እንትን ነው ለየት ያለ ነው ለየት ያለ ነው በውጪ ስታንዳርድ በውጪ እንደ ፈረንጆቹ እኔ እንደውም ወፍጮ ቤት 40 ሰው እኔ ድራማ ላይ ፊልም ላይ እሱ እንደ ማን ነው አክተር ነው የማሸንፈው እኔ ሌባው ነስራ ሲሉኝ ከዛ ፊልሙ ተደባደቡ ሲሉ አክተር መሆኑን ስላወቁ እኔ ሌባ ስለሆንኩ ስለምገለኝ አልደባደብም አልኩ እና አላቃለሁ አጋዲያ ካልኩ በጣም ደስ ይላል ያልተማረበት ቦታ የለም እውነት ብዙ ነገር ተምራለሁ ጥሩ ምሳ እንብላ ጎርፌ ጋር ማሪፍ በያነት አለ ችግር የለም ጎርፌ ማለት አሁን የሆነ ቲያትር ላይ ምግብ ቤቱ የምግብ ቤቱ ያው ከቲያትር የባለሙያ ነገር ታውቂዋለሽ አይደል የአርት ሰው የሚያወራው ስለ አርት ነው ምን የሚለው የሚተነፍሰው የሚያስነጥሰው ምን የሚለው ማስነጥሰው ነው በቃ ማስፈነጥሰው አይታበሩ ሌላም በኋላሽ እሺ ቴንክ ዩ ምንድነው ቆራጣ ቀምስ ያው ነው ግን ወደድከ ወዶታል አይታበሩ እንዴነው ቴንክ ዩ እሺ በጣም ነው ደስ ያለሽ ምሳ ተመችቶኛል አሪፍ ምሳ ነው ኦኬ ጨው አለው ጥሩ ነው ምግባቸውም ደስ ብሎኛል ጨው አለው አይ በጣም ጥሩ ነው ደስ ብሎኛል ያው አንቺንም ደግሞ በማግኘቴ ጣፍጦኛል አላልኩም እንዴ ጣፍጦኛል አንቺ ደግሞ በጣም ቆንጆ ነሽ እኔ ደግሞ ሌላ ጊዜ ስመጪ ይሄ ምላሶ ኬክ ቤት አስከሬን ጋብዝሻለሁ በቃ አስክሬን አይስክሬም ጋብዝሻለሁ በቃ እንደዚህ እንገናኛለን አሁን እኮ በቃ ካንቺ ጋር ከተለያየው በቃ ፍቅር ያዘኝ አሁን እጃው ምግብ አልበላም በእውነት አሁን ስለበላን አሪፍ ነው በቃ ሲያስቆም ማለት ነው በቃ ያው ሰላም ሁኚ ወድሻለሁ በቃ እዛ ስራ ስላለ ቆይ ትንሽ አረፍ በልና የሚበላ ይዤ ልምጣ ትንሽ እንደምትቀምሳት ነገር ኧረ በእውነትሽ ግድ የለም ቁጭ በልና ሄዳቶሻል ምን አናቶሻ ነው ሳሩን ሊበላ ነው እንዴ አንዳንዴ ውሻ ከመሆን ድመት መሆን ይሻላል ብቻ ወሬ ጀመርክ እንዴ ሄርፉን አርግ ብላ እንጂ ምን ነው እና አንቺ ማረፍ ባይ አይ እኔ በላው ትንሽ ቀመሳ እዚህ ጋር የበሬና ገበሬና ጎማዛል እም በሬ አውቀዋለሁ እኮ ከዚህ በፊት ማን ወረደው አይ ምግብ ሙያ እኮ አላት እቺ ልጅ አሁን ዘይት ብታገኝ ምን አይነት ወጥ ትሰራለች ብሎ ማሰብኩ አልጣፈጠህም እንዴ ምን ነው ብላ እንጂ ምን ነው አለቀ በኋላ አምጣልህ እንዴ አይተማ አሳብስ ገብቼ እኮ ነው እየበላሁ ነው ያው አንቺ እርሺ ብዬ እኮ ነው በል ብላው እንጂ እንደው ራሳት ቆንጥሩ ብላ ምንድነው የምትቆነ እስቲ ጎራስ አርገው እንደው አጣፍጥ እተየ መጡልኝ ሰላም እንብላ አንተ ምን ትሰራለህ እዚህ አንቺ እዚህ ምን ትሰራለሽ ይሄማ ቤቴ ነው እኔም ቀረጻ ላይ ነኝ እሺ ቀረጻ ላይ ነኝ ፊልም ላይ ነኝ ጀምብ ጀምብ ሲና